ዲያብሎስ የሚያጠቃው ማንን ነው? ርዕሳችን ነው። ብዙ ጊዜ ማንን ያጠቃል ብለን አስበንበት ወይም ተዘጋጅተንበት አናውቅም። ቅድሚያ ሰጥቶ የጥቃት ኃይሉን የሚሰነዝረው የቱ አካባቢ ነው እና ምን አይነት ሰው ነው? በተዋረድ የሚሰራቸውና የሚያንቀሳቅሳቸው ባህሪያቶች ውስጥ ምንድን ናቸው? በተፈጥሯዊ አካል ላይ የሚያደርሰው ጉዳት ከምን አንጻር ነው? ፍላጎቱና ዓላማው ከነግቡ ምን ለማድረግ ነው? እነዚህ የመሳሰሉትን ነገሮች መጽሐፍ ቅዱሳዊ በሆነ መንገድ ውስጥ እንማራለን ማለት ነው። አንዳንድ ጊዜ የምናስበው በተሻለ ሁኔታና ደረጃ ላይ ያሉ ሰዎች የሚጠቁ አይመስለንም። ከዛም በላይ ደግሞ ወደ ቤተ እግዚአብሔር የቀረቡ ሰዎች ፍጹም ንጹሕ፣ ቅዱስ፣ ብሩክ አድርገን የምንመለከትበትም ጊዜ በጣም ሰፊ ነው። በኋላ ግን ጥቃቅን የሆኑ ችግሮች ወይም ጎላ ያሉ የአንደበትና የቋንቋ፣ የባህሪ፣ የጠባይ እንዲሁም ደግሞ የአሰራር፣ የአነጋገር ችግሮች ሲከሰቱ ስናይ እንደነግጣለን ወይም ደግሞ እናፍራለን። ግን መጀመሪያ የሚያጠቃው ማንን ነው? ዲያብሎስ በጥቃት መንገድ ውስጥ ስልቱን፣ እንቅስቃሴዎቹንና ጥፋቶቹን የሚጀምርባቸው ሰዎች መጀመሪያ ማላይ ነው። ይህንን የምንመለከተው በትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ላይ ነው። እግዚአብሔር ማስተዋሉን ይስጠን። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን፣ ሰይጣን ሆይ እግዚአብሔር ይገሥጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገሥጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ በአጠገቡ በቀኙ ቆሞ ነበር ይላል። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ወቅት በጣም ታሪኮች የተፋለሱበት ወቅት፣ እግዚአብሔር አምላክ ሕዝብ የተዋረደበት